የተወደዳችሁና የተከበራችሁ የዓለም ሚዲያ ቤተሰቦች በመላው ዓለም የዓለም ሚዲያ ሳምንታዊ የዜና ዳሰሳ በአገር በአህጉርና በዓለም አቀፍ ደረጃ የሀገር ውስጥ የሳምንቱ ዜናዎች እንደሚከተለው ይሆናል። አብራችሁን ቆዩ። የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥል አስታውቋል። በተያያዘ ዜና የጂ-ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይም በቁጥጥር ስር መዋሉ አይዘነጋም። የወላይታ የዘመን መለወጫ በዓል ጊፋታ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት መመዝገቡን ሰምተናል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ሀገራዊ ምርጫ የድምፅ መስጫ ቀን ሰኞ ግንቦት 24 2018 ሆኖ መጽደቁን በዚህ ሳምንት ነው ያስታወቀው። ታኅሳስ 1 ቀን 2018 ዓ.ም የተደረገው የነዳጅ ዋጋ ማሻሻያን ተከትሎ በገዛ ፈቃድ የትራንስፖርት ዋጋ መጨመር እንደማይቻል የአዲስ አበባ የትራንስፖርት ቢሮ አስታውቋል። በተያያዘ ዜና ያንጎ በኢትዮጵያ መተግበሪያው ላይ አዳዲስ የደንበኛ ደህንነት መጠበቂያ አክያለሁ ብለዋል። ያንጎ ራይድ ተሳፋሪዎች በጉዞ ወቅት ሊተገብሯቸው የሚችሉ የደህንነት መጠበቂያ እርምጃዎችን በሞባይል መተግበሪያው ላይ አካትቻለሁ ብሏል። መተግበሪያው ተሳፋሪዎች የሚሄዱበትን መንገድ ለሚያምኑት ሰው ማጋራት ወይም የጉዞአቸውን ሁኔታ የሚያስረዳ አሁናዊ መረጃን ማጋራት የሚያስችል ነው የተባለው። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በሀገር አቀፍ ደረጃ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተከብሯል። አሻም ቴሌቪዥን ስራውን ማቋረጡን በይፋ ነው የገለጸው። ሙሉ መግለጫውን እንደሚከተለው ይሆናል። ከአሻም ሚዲያ ትሬዲንግ አክሲዮን ማህበር የቦርድ አባላት የተሰጠ ይፋዊ መግለጫ። አሻም ሚዲያ ትሬዲንግ አክሲዮን ማህበር ከተመሰረተችበት ባለፉት 8 ዓመታት ጀምሮ በማህበራዊ በኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ በዜና ወቅታዊ እንዲሁም በመዝናኛ ዝግጅቶች መረጃዎችን በቴሌቪዥንና በተለያዩ የማህበራዊ ሚዲያ አማራጮች ስታደርስ መቆየቷ አይዘነጋም። ይሁን እንጂ አሻም ሚዲያ ትሬዲንግ አክሲዮን ማህበር ስራውን ለመቀጠል አቅም ስለሌላት በቴሌቪዥንም ሆነ በየትኛው የማህበራዊ ሚዲያ አማራጮች ከዛሬ ታኅሳስ 1 ቀን 2018 ጀምሮ ሙሉ በሙሉ በይፋ ስርጭት ማቋረጧን ለማሳወቅ እንወዳለን። ስለሆነም ከተጠቀሰው ጊዜ ጀምሮ የአሻም ሚዲያ መታወቂያ በመያዝ ወይም የሚዲያዋን ሎጎ በመጠቀም በየትኛው ሁነት በእቅድ ዜና ወይም ፕሮግራም፣ በስልጠና መድረክ፣ ቃለ መጠይቅና በመሰል ጉዳዮች ላይ የሚሳተፉ ባለሙያዎች የሚዲያ ተቋሙን እንደማይወክሉ ለሁሉም የግልና የመንግስት ተቋማት እንዲሁም ግለሰቦች ጭምር በትህትና ለማሳወቅ እንወዳለን። ባለፉት 8 ዓመታት ከአሻም ሚዲያ ትሬዲንግ አክሲዮን ማህበር ጋር አብራችሁ ለዘለቃችሁ ለውድ ተመልካቾቻችንና ተከታታዮቻችን ልባዊ ምስጋናችን ላቅ ያለ ነው። ወደ ሌላ ዜና አልፈናል። የፋይዳ ዲጂታል መታወቂያን ከባንክ ስርዓት ጋር የማጣመር ስራ በይፋ ተጀምሯል። የፋይናንስ ዘርፍ ዲጂታል ትራንስፎርሜሽን ወሳኝ ምዕራፍ የሆነው የፋይዳ ዲጂታል መታወቂያን ከባንክ ስርዓት ጋር የማጣመር ስራ በይፋ ተጀምሯል። የፋይዳ ዲጂታል መታወቂያ በሀገር በቀል የኢኮኖሚ አጀንዳና በዲጂታል ኢትዮጵያ ስትራቴጂ 2030 ውስጥ አንዱና ዋናው አስቻይ ምሰሶ ነው የተባለው። ለተለያዩ ዘርፎች አገልግሎትን ለመስጠት አስቻይ ሁኔታን መፍጠር፣ ተደራሽነትን ማረጋገጥና ለዲጂታል የህዝብ መሰረተ ልማት መሰረት በመጣል በኢትዮጵያ የዲጂታላይዜሽን ሂደት ዋነኛ አስቻይ እንዲሆን ተዘጋጅቷል። ከዚህም ጋር ተያይዞ
የኢትዮጵያ ብሔራዊ ባንክ ፋይዳን መሰረት አድርጎ የሚሰጡ የፋይናንስ ዘርፍ አገልግሎቶችን የማቀናጀት ሀገራዊ ግብን ለማሳካት በትግበራው ላይ በሰፊው እየሰራው ነው ብሏል። ሀገራዊ ዜናዎቻችን እነዚህን ይመስሉ ነበር። ሳምንታዊ ዜና ዳሰሳችን አፍሪካ ላይ ደርሰናል። በቤኒን የተደረገው መፈንቅለ መንግስት መክሸፉን የተሰማው ባሳለፍነው ሳምንት ነው። በቤኒን መንግስታዊ መፈንቅለ መንግስት የመንግስት ቴሌቪዥን የፕሬዝዳንቱን መወገድ ካስታወቁ በኋላ መክሸፉን የተነገረው ሀገሪቱ ከፈረንሳይ ነፃነቷን ካገኘችበት ከ1960ዎቹ ወዲህ በተለይም ከነፃነት በኋላ ባለፉት 10 ዓመታት በርካታ መፈንቅለ መንግስታትን አስተናግዳለች። የአሁኑ ፕሬዝዳንት ፓትሪስ ታሎን ከፈረንጆቹ 2016 ጀምሮ በስልጣን ላይ የቆዩ ሲሆን በሚቀጥለው ሚያዝያ ወር ከስልጣናቸው እንደሚለቁ ቀጠሮ ተይዞ ነበር። የአገር ውስጥ ሚኒስቴር አልሳኔ ሰይዱ በብሔራዊ ቴሌቪዥን እንደተናገሩት በአነስተኛ የወታደር ቡድን የተደረገው የመፈንቅለ መንግስት ሙከራ ከሽፏል፣ ዜጎች የዕለት ተዕለት ተግባራቸውንም እንዲቀጥሉ አሳስበዋል። በኡጋንዳ የምርጫ ቅስቀሳ ወቅት የተቃዋሚ መሪ ቦቢ ዋይን ድብደባ እንደደረሰባቸው ገለጹ። የኡጋንዳ ተቃዋሚ ፕሬዝዳንታዊ እጩ ቦቢ ዋይን ባሳለፍነው ቅዳሜ በአገሪቱ ሰሜናዊ ክልል የምርጫ ቅስቀሳ ሲያደርጉ የጸጥታ ኃይሎች እሳቸውን፣ ረዳታቸውንና ደጋፊዎቻቸው ላይ ድብደባ እንደፈጸሙ ተናግረዋል ሲል ሮይተርስ ነው የዘገበው። በሞሮኮ 2 ሕንፃዎች ተደርምሰው ቢያንስ 22 ሰዎች መሞታቸው ተሰምቷል። 16 ሰዎች ደግሞ አካላዊ ጉዳት ደርሶባቸዋል። ይህ የሆነው ማክሰኞ ምሽት በሞሮኮ ጥንታዊ ከተማ በሆነችው ፌዝ ውስጥ 2 ሕንፃዎች በመደርመሳቸው ነው ሲል የአካባቢው አቃቢ ሕግ ቢሮ ረቡዕ በሰጠው መግለጫ አስታውቋል። በአፍሪካ ዜና ኤርትራ ላይ ደርሰናል። ኤርትራ ተልዕኮ አጥቷል፣ በቀጠናው ያለው ተጽዕኖ ጠፍቷል በማለት ኢጋድ አባልነት መውጣቷን አስታውቃለች። የኤርትራ የውጭ ጉዳይ ሚኒስቴር ታኅሳስ 3 2018 በአስመራ ባወጣው ጋዜጣዊ መግለጫ መሰረት ኤርትራ ከምስራቅ አፍሪካ የልማት በየነ መንግስታት ድርጅት ኢጋድ አባልነት በይፋ መውጣቷን አስታውቋል። የኤርትራ መንግስት እንዳለው ከሆነ ኢጋድ ህጋዊ ስልጣኑንና ተልዕኮውን አጥቷል በሚል እምነት ውሳኔ ተወስዷል ብሏል። ኤርትራ ድርጅቱ ለአባል ሀገራት ስትራቴጂያዊ ጥቅሞች አይሰጥም፣ እንዲሁም በክልሉ መረጋጋት ለማምጣት ትርጉም ያለው ሚና መጫወት አልቻለም ብላለች። አሜሪካ ለኢትዮጵያውያን ዜጎች ሰጥታ የነበረውን ጊዜያዊ ከለላ መብት አንስታለች። የአሜሪካ የሀገር ውስጥ ደህንነት ቢሮ ኃላፊ ክሪስቲ ኖዊን ለኢትዮጵያ ተሰጥቶ የነበረው ጊዜያዊ ከለላ መብት መነሳቱን አስታውቋል። አሜሪካ በጦርነት፣ በተፈጥሮ አደጋ ወይንም በሌሎች ምክንያቶች ወደ ሀገራቸው መመለስ ለማይችሉ ዜጎች ጊዜያዊ ከለላ ወይንም ቴምፖራሪ ፕሮቴክትድ ስታተስ ትሰጥ የነበረ ሲሆን ኢትዮጵያም ይኸው መብት ነበራት። ይህ ከለላ የሚሰጣቸው ዜጎች የሀገራቸው ሁኔታ እስኪሻሻል በአሜሪካ የመኖርና የመስራት መብት ሲሰጣቸው ከአሜሪካ ከመባረር ይጠበቁ ነበር። ይሁን እንጂ አሜሪካ በኢትዮጵያ ያለው ሁኔታ ወደ ኢትዮጵያ የሚመለሱ ግለሰቦች ደህንነት ላይ ስጋት አይፈጥርም ያለች ሲሆን በዚህም የተነሳ ይኸው ከለላ መነሳቱን አስታውቃለች። አሜሪካ ከሳምንታት በፊት በተመሳሳይ ከለላ የነበራቸውን የደቡብ ሱዳን ዜጎችን መብት ማንሳቷን ይታወቃል። የጊዜያዊ ከለላ መብት በመነሳቱ ከአሜሪካ የሚመለሰው ኢትዮጵያዊ ቁጥር ወደ 5000 ይጠጋል ነው የተባለው። አፍሪካዊ ዜናዎቻችን እነዚህን ይመስላሉ። በሳምንታዊ የዜና ዳሰሳችን ዓለም አቀፍ ላይ ደርሰናል። ከግሪክ የባህር ዳርቻ ላይ የስደተኞች ጀልባ ሰጥሞ 18 ሰዎች መሞታቸው ተሰምተዋል። ከግሪክ ደቡባዊ የባህር ዳርቻ አቅራቢያ የስደተኞች ጀልባ በመገልበጡ 18 ስደተኞች ሲሞቱ 2 ሰዎች በሕይወት መገኘታቸውን የአገሪቱ የባህር ዳርቻ ጥበቃ ባለስልጣን አስታውቋል። ዘፋኟ ኬቲ ፔሪ እና የቀድሞ የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ በፍቅር ግንኙነት ውስጥ መሆናቸውን በይፋ አረጋግጠዋል።
በሶሪያ የአሳድ አስተዳደር የወደቀበትን የመጀመሪያ ዓመት ክብረ በዓል በድምቀት ተከብሯል። ሶሪያውያን የበሻር አልአሳድ አስተዳደር የተገረሰሰበትን የመጀመሪያ ዓመት እያከበሩ ነው። በዋጋ ንረትና በአስቸጋሪ በሆነው የኢኮኖሚ ሁኔታ መካከል ከፍተኛ ዓለም አቀፍ ድጋፍ ያላት ሀገሪቱ ወደ ሽግግር በመሸጋገሯ ማገገም፣ መረጋጋትና አንድነት ለማግኘት እየታገለች ትገኛለች ነው የተባለው። የሩሲያ ወታደራዊ አውሮፕላን ተከስክሶ በውስጡ የነበሩ ሰዎች መሞታቸው ተሰምቷል። በሩሲያ ወታደራዊ አውሮፕላን በኢቫኖቮ ክልል ውስጥ በመከስከሱ 7 የአውሮፕላን ሰራተኞች በሙሉ መሞታቸውን የሞስኮ ሚዲያዎች የሩሲያ የምርመራ ኮሚቴን በመጥቀስ ዘግበውታል። በሌላ ዜና ደግሞ ማይክሮሶፍት በቀጣዮቹ 4 ዓመታት በህንድ $17.5 ቢሊዮን የሚያስወጣ ስራ እንደሚተገብር ገለጸ። የኩባንያው ሊቀመንበርና ዋና አስፈጻሚ ሳቲያ ናደላ ማይክሮሶፍት እስካሁን በኤዥያ ያደረገው ትልቁ ኢንቨስትመንት ነው ብለዋል። ናዲያ ይህ ኢንቨስትመንት ለህንድ በአርቲፊሻል ኢንተለጀንስ ቀዳሚ ወደፊት የሚያስፈልጉትን መሰረተ ልማት ሂደቶችና ሉዓላዊ አቅሞችን ለመገንባት እንደሚያግዛት ነው የተናገረው። ኢንቨስትመንቱ በአዲስ የዳታ ማዕከል ግንባታ፣ በክላውድ እና በአርቲፊሻል ኢንተለጀንስ ላይ የተመሰረተ መሰረተ ልማት ማስፋፋት እንዲሁም በመላው አገሪቱ ያለውን የቴክኖሎጂ አቅም መገንባት ላይ ያተኩራል ነው የተባለው። በሌላ ዜና አሜሪካን ለመጎብኘት የሚፈልጉ ሰዎች የ5 ዓመት የማህበራዊ ሚዲያ ታሪካቸውን እንዲያሳዩ ሊጠየቁ ይችላሉ ተባለ። የዶናልድ ትራምፕ አስተዳደር አሜሪካን ለመጎብኘት የሚፈልጉ የውጭ ሀገር ቱሪስቶች የ5 ዓመት የማህበራዊ ሚዲያ ታሪካቸውን እንዲመረምሩ የሚጠይቅ እቅድ እንዳለው ተነግሯል። ይህ የመንግስት እቅድ አሜሪካ ለመጎብኘት ቪዛ የሚያስፈልጋቸው ታላቋ ብሪታንያ፣ ፈረንሳይ፣ አውስትራሊያ እና ጃፓንን ጨምሮ ከ42 ሀገሮች ለሚመጡ ቱሪስቶች ተፈጻሚ ይሆናል ነው የተባለው። በተያያዘ ዜና የአሜሪካ የተወካዮች ምክር ቤት የቀጣዩ ፈረንጆች ዓመት የሀገሪቱ የመከላከያ በጀት $901 ቢሊዮን ይሁን ብሎ አጸድቆታል። የዓለም ዜናዎቻችን እንደቀጠሉ ናቸው። የ2025 የኖቤል ሽልማቶች ለተሸላሚዎች ተሰጥቷል። በኮንሰርት አዳራሽ በተደረገው ስነ ስርዓት የስዊድን ንጉሳዊ ቤተሰብ፣ ጠቅላይ ሚኒስትር ኡልፍ ክሪስተርሲን፣ ሚኒስትሮች፣ የፓርቲ ተወካዮች፣ የውጭ ሀገር ተወካዮች፣ የሽልማቱ ተቀባዮች እና በርካታ ሌሎች እንግዶች ተገኝተዋል። በመጨረሻም በታይላንድ እና በካምቦዲያ መካከል ግጭቶች ተቀስቅሷል። ከ500,000 በላይ የሚሆኑ ሰዎች ከአዋሳኝ ድንበራቸውም ተፈናቅለዋል። ሳምንታዊ የዜና ዳሰሳዎቻችን ይህንን ይመስላሉ። ዓለም ሚዲያም ከዓለም ለዓለም